ይሽጥል ምናምን ነበረ። በዛ መሃል እኔም ከዚህ ወጣ ብዬ ነበርና በዛ መሃል ነው ቪዲዮዎቹን እኔ የሚያየሁት። አሪፍ አልነበርንም፣ ግን ያን ያህል የከረረ ጉዳይ አልነበረም እና ሌሎችን ቪዲዮዎች አይቻለሁ። የልጁ አባት ነኝ ምናምን የሚሉ በጣም ብዙ ቪዲዮዎችን አይቼ ነበርና ቀልድ ነው የሚመስለው። የሆነ በትንሽ ነገር በትንሽ ክፍተት ነው እነዚህ ነገሮች የተፈጠሩት። ኦልሞስት ወር ራሱ አልሞላውም 15 ቀን ምናምን ቢሆን ነውና መናገር እንፈልገው ነገር ወደ ሚዲያ መምጣት አልፈለኩም ነበረ። ፍላጎቴም አይደለም። ኦልሞስት ወደ 2 ሳምንት ምናምን በጣም እየደወሉልኝ ነበሩ። እነሱም እመጣለሁ እያልኩ ነው እስካሁን የቆየው። አሁንም ትንሽ አጨናንቆኝ ነው እዚህ የመጣሁትና ምንድነው ልጁ የኔ ነው እና ደግሞ ይደብራል። የሆነ የቤተሰብም እንትን ያጠፋል። የኔም ስም የልጁም ስም ልጁም አድጎ ይሄን ቪዲዮ ማየቱ አይቀርም እና የማይሆኑ ነገሮች ነው እየተፈጠሩ ያሉት። እኔ ፕራንክ ነው ብዬ አስቤም ነበር። አሁንም ፕራንክ ነው የሚል ሐሳብ አለ ጭንቅላቴ ላይና ከሆነም መናገር እንፈልገው ስልክ አጥፍታብኛለችና ወደ ቤትሽ ተመለሺ። የሆነ ይህን ሀል የከረረም ጉዳይ አይደለም። ልጅ አለን፣ ብዙ ሄደናል እና እንደዚህ በትንሽ ነገር መበላሸት የለበትም፣ ስምም መጥፋት የለበትም እና ፕራንክም ከሆነ በቃ ይበቃል። በጣም ተራዝሟል። አሁንም ይሄ በጣም መሆን የሌለበት ነገር ነው የሆነው። የሰው አፍ ውስጥ ገብተናል። ብዙ ሰው ቪዲዮ ሰርቷል። አባቷ በጣም ያናዳል። አባቷ ናችሁ ሌላ ሰው ተነስቶ የልጅ አባት ነኝ ያለ ቪዲዮ ሲሰራ ምናምን በጣም ነው የሚያበሳጨውና ሚዲያ ላይ መውጣት አልፈለኩም። አሁንም ፍላጎት የሆነ ሳይሆን ያው መስማት ስላለባችሁ ከኔ አንደበት ደግሞ እና ኃይሌም ስላስጨነቁኝ ነበርና ያው ሌላ በራሴ የሄድኳቸው የነበርኳቸው መንገዶች ነበሩ። ወደ ሽማግሌም ለማምጣት ጉዳዩን ፈልጋለሁ ምናምን ያን ያህል እንትን ያለው አይመስለኝም። አንቺም ይጠቅምሻል ብዬ አላስብም። እየሄድሽበት ያለው መንገድ ልጅ አለን፣ በጣም ብዙ ሄደናል። አሁን በእንደዚህ በትንሽ ነገሮች መበላሸት የለባቸውም። ሌሎችም ሰዎች ቪዲዮ መስራት አቁሙ። ያናዳል፣ ይደብራል። ታውቃላችሁ የልጁ አባት እያለ ሌላ ሰው ተነስቶ የልጁ አባት ነኝ ሲል ይደብራል። እሷም ምን አስባ እንደሆነ አላቅም። ሌላ ሰው ጋር ሄደ አባት ነህ ማለት በጣም ይደብራል። እሷና ብሩክ እኔ እንጃ ድሮ አንዳንድ ነገሮች እንደነበሩ አውቃለሁ፣ ግን ያን ያህል የሆነ ነገር አይደለም እና እሱም ቆይቷል እና ከዛ በኋላ ተገናኝተው ማያውቁም ምናምን እና በጣም መሆን የሌለበት ነገር ነው እየሆነ ያለው። እኔ ላንቺ መናገር እንፈልገው እረፊ፣ በቃ ይበቃል። ለረጅም ጊዜ ሆነ 15 ቀን ሙሉ በጣም ይሄው ሚዲያ ላይ ተወራ፣ ሰው አየን፣ በቃ ህዝብ አይቶናል። አሁን ልጅ አለን፣ እንመለስ። እኔ በራሴ መሄድ ያለብኝ ቦታ ሄዳለሁ፣ ቤተሰቦችንም ጋር ሄዳለሁ ምንም። ግን ደግሞ አንቺ አስተካኪ፣ ትልቅ ሰው ነሽ፣ ብዙ አሳልፈናል፣ ኦልሞስት ብዙ ጊዜ ሆነናል። ታውቂያለሽ፣ ብዙ ነገር መናገር አልፈልግም፣ የሚዲያም ሰው አይደለሁም። ግን ያው በቃ ይበቃል። ምን እንደሆነ አላቅም፣ አውሪኝ። ያው ያወራንም ስላልሆነ አውሪኝ። ምንድነው በዚሁ ዩቲዩበር መሆን ፈልገሽ ሊሆን ይችላል፣ ምን ሊሆን ይችላል አላቅም ያለውን ነገር። ግን ወደ ቤትሽ ተመለሺ። እኔ እንጃ የሚበቃ ይመስለኝ። ምን ያክል እንደምትወደኝ እንዴት እንደምትሳሳልኝ ታያላችሁ። በተለይ በዚህ ሰዓት ላይ ከሚገባው በላይ በጣም እየተቀራረበን ነው። አብረን መኖር ከጀመረን በላይ በኋላ በጣም ጥሩ ነገሮች እያየሁ ነው። ጥሩ ለውጦች አሉ። ከበፊቱ በጣም ብዙ የተሻሉ ነገሮች አሉና ምን ያክል እንደምትወደኝም ታያላችሁ። እኔ አውቃለሁ። አሁን አላቅም ብዬ ምናምን እዚህ ጋር ስክሳችሁን በደንብ አውቃለሁና እናንተ ደግሞ ታዩታላችሁ። በእውነት እንዴት ለኔ እንደምታስብ እንዴት ለኔ እንደምትቆረቆር ምናምን ታያላችሁ። በጣም ታያላችሁ እውነት። በጧት እንግዲህ ያው ቁርስ ፕራንክ ነው ያዘጋጀውላት ቅመሚ። በታላቅ አዘን ነው፣ ግዴታ መሄድ ስላለብኝ ነው አይደል? አይመስላችሁም? ግዴታ መሄድ ሰረብን ይበላ እየጠፋብኝ ነው። እግዚአብሔርን መሄድ ስላለብኝ ነው፣ ግዴታ መሄድ ስላለብኝ ነው። ምን ልበላት ሌላ እና ራስሽ እንደምትጠብቂ ተስፋ አደርጋለሁ።
የደስታዬ ምንጭ የቀኑ ብርሃኔ የህመሜ ፈውስ የማታ እንጀራዬ የቀና ጎዳናዬ ዘላለም ቤቴ እግዚአብሔር ሆይ አሁንም ምስጋና ላንተ ይሁን። በተደነቀ ዝምታዬ የምትኖር አስተዋሽ ቤዛዬ ክርስቶስ ሆይ አንተ በዝምታ ውስጥ መልሳለህና አከብርሃለሁ። እንደማይሰማ ዝም ብትልም እንደማይሰጥ ብትዘገይም እንደማይገዳው ብታልፍም ዓላማህ አለህና ተመስገን። ያመንኩ አምላኬ የተደገፍኩ ምርኩዜ የተማመንኩብህ ድጋፌ የከበርኩብህ ከፍታዬ የመሰከርኩብህ አደባባዬ ያስተማርኩብህ ቃሌ የማልኩብህ ማረጋገጫዬ የኖርኩብህ እስትንፋሴ ነፃ የወጣሁብህ እውነቴ የተፈወስኩብህ መድኃኒቴ የቀረብኩህ ወዳጄ የማይመለስ ጊዜ እንጂ የማያልፍ ቀን የለም። አንዳንዴ ነገሮች ሲዘበራረቁብን ምናልባትም ቦታቸውን እየያዙ ይሆናል። ስለዚህ ትዕግስት ይኑርህ። እኔ ቆንጆ የኔ ድንቡሽቡሽ ይወት እስቲ ተንደባሽባሻ እኔ ቁጭ እዚህ ጋር እኔ ልሰራልሽ። ቆይ ዛሬ ቅመሜ በጣም ለምትረጂኝ ተስፋ አደርጋለሁ። ላይክ እኔ ለመረዳት እንደምትሞክሪ በደንብ ተስፋ አደርጋለሁ 100%። ችግር አለ? አይ ችግር አይደለም። ከኔ ጋር ኦኬ። እሺ ሰላም ባይችሁ። ሰላም እንዴት ናችሁ? እኔ ደህና ነኝ። ምን ነው? ምንም አይደለም፣ ግን ጥንቸሎችሽ እየበጠበጡ ትረብሻለች። ረባሾች፣ ድብልብሎች ከአንቺ ወጥቶ ተንደባሏል። አትቆጣቸው። እሺ አያቸዋ ከጥንቸልና ከብርቁ ይባሉ። አይታ የወደፊት ባሌን ዝም ብዬ ስስለው መልካም ጸባይ ያለው መልኩ ሸበላ ነው። እኔን የሚወደኝ ከነፍሱ አስፈልጦ ፍቅርን የሚሰጠኝ ከሰው ሁሉ አብዝቶ ሲደክመኝ ብርታቴ ስዝል ጉልበት ሆኖ ይቅርታ የኔ ወድ ረበሽኩሽ። ድምፅሽን መስማት ፈልጌ ነበር። ምን ያህል እንደምታፈቅሪኝ እንድትነግሪኝ ፈልጋለሁ። እኔ በጣም ወድሻለሁ። መውደድ ብቻ አይደለም የኔ ወድ መጨረሻው የሚያምር በጣም ደስ የሚል ነገር ግን ደግሞ አሁን መስዋዕት ነው የሚያስከፍለኝ። አይቆጭም ዝምታ ቢመችም ባይመች ቢከፋም ቢለማም ዝምታ ጥሩ ነው ለራስ ባይስማማም። አፍ እንዳመጣለት ሁሉንም ቢያወሩ እንዲያው ቢፎክሩ ቢጮሁ ቢያቅራሩ አይጠቅምም መናገር ዝምታ ነው ጥሩ። ዝም አይነቅዝም አሉ አፈው። አንቺ ማለት ለኔ ብዙ ነገር ነሽ። ስታመም ፈዋሽ፣ ሲደክም ብርታቴ፣ ሲከፋኝ አጽናኝ። በቃ አንቺ ማለት የህይወት አጋሬ ነሽ። አንቺ መኖር ለኔ በጣም ትልቅ ትርጉም አለው። ምንድነው እንደዚህ ነው አድርጋለሁ። ማንነቴን በፍቅርህ እስርስር አድርገህ ካንተ ውጭ ሌላ ሰው እንዳላይ አድርገህ አይኔንም ልቤንም ባንተ አሳርፌ ስላንተ ብቻ እንጂ ሌላ ያወራም አፌ። እስኪ ልጠይቅህ ምንድነው ያረከኝ? ካንተ ውጭ ሌላ መልመድ እስኪያቅተኝ ውዴ ልጠይቅህ ምንድነው ያረከኝ? አሁን